በየጊዜው የዘር ፈሳሽ የምታፈሱ ከሆነ ሜቢ ዛሬ የምታፈሱት የዘር ፈሳሽ ትክክለኛ የሆኑ ጥሩ ኳሊቲ ያላቸው ስፐርም ሊይዝ ይችላል። ግን ነገ ተነጎዳ እንደገና ካደረጋችሁበት የሚወጣው ስፐርም ኳሊቲው እንቅስቃሴው ትክክል አይሆንም። ዘር ፈሳሽ በተለቀቀ ቁጥር ማለት ነው የሚለቀቁ ሆርሞኖች አሉ። እነዚህ ሆርሞኖች የቴስቴስትሮን ተቃራኒ ሆርሞኖች ናቸው። ስለዚህ የግንኙነት ላላችሁ ፍላጎት እየቀነሰ ይመጣል። ብልት ዝግጁነት እያጣችሁ ትመጣላችሁ። አንድ ወንድ በሳምንት 3 ግንኙነቶች ቢያደርግ በቂና ኦፕቲመም አሪፍ የምንለው ነገር። ግንኙነት አለማድረጋችሁ ስንፈተ ወሲብ ያመጣባችኋል ማለት አይደለም። ስንፈተ ወሲብ የሚመጡት ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ ባሉ ችግሮች ናቸው። እንደዚህ አይነት ችግር ከመጣባችሁ መታችሁ መታከም ትችላላችሁ። ባዮ ላይ ባስቀመጥኩት ስልክ ቁጥር በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ሁሉ ጊዜ በሬ ክፍት ነው። ባይ ባይ። ከረጨን በኋላ ለምን ይደብረናል? የሚለቀቁት ሆርሞኖች ናቸው። ረጫችሁ በኋላ አንደኛ የእርካታ ስሜት እንዲሰማችሁ ያደርጋችኋል። ሁለተኛ ድካም ይላቸዋል። ሶስተኛ እንቅልፍ ይጥልባቸዋል። ማለት እነሱ ሆርሞኖች ከፍ ብለው ማለት ነው ወዲያውኑ ነው የሚቀንሱት። ብዙ ጊዜ ወንዶች ለሁለተኛ ዙር ዝግጁነት የሚያጡበት ማለት ነው ለነዚህ ሆርሞን ለሚያመጡት ነገሮች ማለት ነው በቃ ይሸነፋሉ ማለት ነው። እንቅልፍ ሲለው ተገልብጦ ይተኛል። ነቃ ብላችሁ የግንኙነቱን ድባብ አስቀጥላችሁ ማለት ነው ስቲል ለሁለተኛ ዙር ብልት የማይቆም ከሆነ ከዛ እነዚህ ሆርሞኖች በጣም ከፍተኛ ሆነው ደማችሁ ውስጥ እየተንቀሳቀሱ ነው ማለት ነው። ወይም ሳይኮሎጂካል የሆኑ ነገሮች አሉ፣ ወይም ደግሞ ደም ስር ላይና ነርቭ ላይ ያሉ ችግሮች አሉ። ታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው። ምንድነው የሚባለው? ኢመርጀንሲ ኮንትራሴፕሽን። ኢመርጀንሲ ኮንትራሴፕሽን ማለት በድንገት ልትጠቀሙት የምትችሉት ማለት አንድ ሴት ፖስት ፒል መጠቀም ያለባት እንደ ኮንስታንት የእርግዝና መከላከያ አይደለም። ድንገት ኮንዶም ከተቀደደ፣ ኪኒን እየወሰደች ከሆነ ከረሳች፣ ኢምፕላንት አድርጋ እሱ ኢምፕላንቱ ጊዜ ካለፈበት በኋላ ግንኙነት ካደረገች እንደዚህ አይነት ነገር ላይ ነው እንጂ አንዳንድ ወጣቶች አላችሁ ግንኙነት ፖስት ፒል አድርጋችሁ እንደ ቋሚ የሆነ የእርግዝና መከላከያ የምታደርጉ ሰዎች፣ ሴክሹዋሊ አክቲቭ የሆናችሁና መውለድ የማትፈልጉ ሰዎች ኢምፕላንት ወይም ሉፕ አስገቡ። ካልሆነ በየ3 ወሩ ያለውን መርፌ ውሰዱ፣ ወይም በየቀኑ የሚወሰደውን ኪኒን ውሰዱ። እሱ የእናንተ ምርጫ ነው። ግን ፖስት ፒል ተደጋጋሚ መውሰድ ማለት ነው አንደኛ በጣም ፔሪድን ያዛባል፣ ሁለተኛ ከማዕፀን ውጪ የሆነ እርግዝና እንዲፈጠር ቻንስላችሁ በጣም ከፍተኛ ነው። ስለዚህ በየጊዜው የሚወሰድ ነገር አይደለም ፖስት ፒል።